ለአንቺ ሲባል የሴት ሹፌር መቅጠር አለብኝ ማለት ነው? መጀመሪያ እኔ አፍላፍ ገጥሜ አልገለፈጥኩም። ካጅኛ በአይኔ በብረቱ ያየሁትንም ነገር ካጅኛ። ቆይ ምንድን ነው ያየኸው? ከልጆች ሾፌር ጋር መነጋገር ምንድን ነው ኃጢአቱ? ዝም በይ እባክሽ። አንቺ እኮ ባለትዳር የቤት እመቤት ነሽ። ካገኘሽው ወንድ ጋር መገልበጥ አለብሽ? ንገረኝ እስኪ። በሌለ ጥርጣሬ ውስጥ እየተነሳ ከጎረቤት ከወዳጅ ዘመዶች ሁሉ ጋር መነጋገር እስከ መቼ እናንተ መባለግ የሚሆነው? መባለግ የሚሆነውማ ስለምትባለጊ ነው። አሁን እንኳን ከሾፌሩ ጋር እንዴት ስትሆኝ እንደነበር ወይኔ እኔ ሰለሞን። አሁን ሰለችን። ቆንጆ ሰለሞን ተፈጠረ ሰው ይመጣብስ እንዴ? ምን ችግር አለ እንዴ? ከፈለግሽ ደግሞ ቢሮውን ቆልፍ። የስራ ሰዓት እኮ ነው። ቢሆንስ ድርጅቱ እኮ የኔ ነው። አለቃሽም እኮ እኔ ነው። ደግሞስ ዛሬ ነው እንዴ የስራ ሰዓት መሆኑ ትዝ የሚል? ትንሽ አበዛ ነው የሚለው። ቆይ ሀሎ ሰለሞን፣ እንዴት ዋልክ? አዎ ፀጉር ቤት ካስኩ ስለነበርኩ ነው። እባክሽ ስታስቢኝ ጅል እመስልሻለሁ አይደል? ደንቆሮ። ሀሎ አሁንስ በዛ። ወይዘሮ ትበያለሽ፣ ትተኛለሽ፣
አንቺ ምን አለብሽ? ምን ማለት ነው? አልገባሽም? አልገባሽም? ችግር የለም። አብራራልሻለሁ። ትተኛለሽ፣ ካገኘሽው ሰው ጋር ትጋደሚያለሽ። አሁንስ ገባሽ? እጭ አሁንስ በዛ። አምሽተህ መምጣት ሲያንስ ደግሞ ሌላ ትላለህ። ባመሽስ ማን ይከለክለኛል? አንቺ ግድ የኔቶ ቢያንስ ግን ለልጆች ስትል እንኳን አንዳንዴ በጊዜ አትገባም? እራት አብራችሁ ከበላ እንደ አባት ካጫወትካቸው እንኳን ምን ያክል ጊዜ እንደሆነ አስበዋል? ለምን ውሏቸውን ታውቀዋለህ? አዘባብጅ እባክሽ። ሰማያለሽ፣ አንቺም ሆነ ልጆቹ እንዲህ ተንደላቃችሁ የምትኖሩት እኔ ለፍቼ በማመጣው ገንዘብ። ልጆቹ የጎደለባቸው ነገር አለ፣ ግን የጎደለባቸው ነገር ካለ ስማ፣ ልጆቹ እኮ ልጆች የሚሆኑት በገንዘብ ብቻ አይደለም፣ ፍቅርም ይፈልጋሉ። ይገባሃል? ፍቅር? ቆይ አንቺስ ፍቅር አትፈልጊም? አትፈልጊም? ለነገሩ አንቺ ፍቅር አትፈልጊም፣ ምክንያቱም ብዙ አፍቃሪዎች ስላሉሽ። ሾፌር በይ፣ ጎረቤት በይ፣ እኔ እኮ ብዙ አውቃለሁ። እባክህ ዝም በል። ሌባ እናት ልጇን አታምንም አሉ። ጭራሽ አላበዛኸው? ስማ፣ እኔ እኮ የምታደርገው ሁሉ እያወቅሁ እንዳላወቅሁ የትም ተንዘላዝለ በመጣ ቁጥር ያንተ ዝባዝንኬ ችዬ የሚኖረው ልጆቼ በእንጀራ አባትና በእንጀራ እናት እንዳያድጉ ቤቴና ትዳሬን እጠብቃለሁ ብዬ ንገረኝ ካልክ የት አምሽተህ እንደምትመጣ፣ ስራ ነኝ እያልክ የት አድረህ እንደምትመጣ፣ ከጸሐፊ ጋር እንኳን ሳይቀር የምትባልገውን ሁሉ አውቃለሁ። ብራቮ ብራቮ! የኛ ሞሳድ፣ የኛ ሲያይ። ታዲያ ቤቱን ልቀሽ ውልቅ ነዋ። ሰማይሽ፣ እኔም ከአንቺ ጋር መኖር ሬት ብሎ መሮኛል። ስማ፣ እኔም መሮኛል አላልኩ። እስከ እኩለ ሌሊት ድረስ ቁጭ ብዬ የምጠብቀው ቤቴና ልጆችን በስነ ስርዓት ይዤ ያንተን ጉድ ሁሉ ደብቄ ለቤቴና ለትዳሬ ታማኝ ሆኜ በኖርኩ የትም ተንዘላዝለ በመጣ ቁጥር ያንተ ዝባዝንኬ ያንተን ስድብ ችዬ የሚኖረው እኔ መሮኛል አላልኩ። ያንቺን ስራሽን ስለምታውቂ ተመችቶሽ ሊሆን ይችላል። እኔ ግን በቃ መሮኛል። ትሰማለህ? መለየት ከሆነ የምትፈልገው በግልጽ ተናገር። ሌላ ዝባዝንኬ ምናምን አያስፈልግም። ከገባሽማ ቅራቅሞሽን ይዘሽ ውልቅ። እኔ ሚስቴ ናት ለማለት እስከ መሸማቀቅ ገላገላል። አንገሽሽ አንተ በእኔ የምትሸማቀቀው እኮ። በጣም ጥሩ፣ በጣም ጥሩ። ትሰማለህ? ድሮም ቢሆን እኔ ልጆችን ብዬ ነው እንጂ ከአንተ ጋር በዚህ አይነት ሁኔታ መቀጠል እንደማልፈልግ አውቃለሁ። በጣም ጥሩ፣ በጣም ጥሩ። ስለ ልጆቹ ምንም ማሰብ እንዳይገባሽ፣ እኔ አባታቸዋለሁ ብላችሁ ያለኝ ሀብት እንኳን ለነርሱ ለሌላ ሰው የሚተርፍ። ችግር እኮ እሱ ነው። ሁሉም ነገር በገንዘብ የሚሆን ይመስላል። ስማ፣ ልጆቹ ማን ጋር መኖር እንዳለባቸው የሚወስነው ፍርድ ቤቱ ነው። ገባ? እርሱን በኋላ የምናየው ይሆናል።
አንቺ ግን ከኔ 74 ሳንቲም አታገኝም። በቃ ስሚ፣ ቤቱም ቢሆን መኪናውም ቢሆን አንቺን ከማግባቴ በፊት የገዛሁት ነው። ስለዚህ ባንክ ውስጥም በስሜ 74 ሳንቲም የለም። ስለዚህ ቅራቅንቦሽን ይዘሽ ውልቅ እባክህ ዝጋ። ድሮም ቢሆን አንተ በገንዘብ ፍቅርና ቅናት የተገዛ ብቸኛ ሰው ነህ። እንደው ንግድሽን ጥሩ እየሆነ ነው አይደል? አሁን ጥሩ ነው እማዬ። አሁንማ ከእኔም ተነስቼ ከዚህ ካደረስኩኝ ተመስገን። ልጆችስ እንዴት ናቸው? እንደው ከተለያያችሁ እኮ ብዙ ጊዜ ሆናችሁ። እንደው በስልክማ አልገኛሉ? አይ እማዬ፣ በማን ስልክ አገኛቸዋለሁ ብለሽ? አሁንማ እኔም በጣም ነው የናፈቁ። እነሱም ይናፍቁሻል እኮ። እንደው ከተለያያችሁ እኮ ብዙ ወር ሆናችሁ። እኔ ያለሁት ደብረ ታቦር፣ እነሱ ያሉ ባህር ዳር። እንደ ልብ እንኳን በስልክ መገናኘት አይቻልም። እውነትሽን ነው። እንዲያው እኮ ፍርድ ቤቱን ቢሆን እኮ ካንቺ ጋር እንዲሆኑ ቢወስንላቸው ነበር ለነሱም የሚበጃቸው። አዎ፣ ግን እማዬ ያኔ ሰለሞን ጋር ስንፋታ ምንም ገቢ አልነበረኝ እና ለልጆች እድገት አመቻ አይሆንም በሚል ለሱ የተወሰነለት። እግዚአብሔር ይመስገን። አሁንማ በአጭር ጊዜ ውስጥ ራስሽን ችለሻል። አዎ እማዬ፣ እድሜ ላንቺ። ያኔ እንደዛ ተፋትቼ መጥቼ እንደዛ ሳለቃቅስብሽ ያለሽን ሁሉ ሰብስበሽ ሸጠሽ ይሄው ዛሬ አንገቴን ቀና አድርጌ ለመሄድ አበቃሽ። ግን እንደው ልጄ እንደው ሂደን ብናያቸው እኔ ደስ ይለኝ ነበር። እናያቸዋለን። አሁንማ ተመስገን ነው። በቂ የሆነ ገንዘብ አለኝ። እየሄድኩ መጠየቅ እችላለሁ። እስከ ዛሬ ምን ሆነ ይሆን እያልኩ ቀን ከሌት የተብሰከሰኩት ይበቃል። እናያቸዋለን። ግድ የለም ማይ። አሁን ልሂድና ኬክ ቤት ሰራተኞቹን ልያቸው። ትንሽ ቢንጂ ግድ የለሽም ማይ። ባይን በኋላ መጣ ይሻላል። በኋላ ወጥተን እንጠብቅሻልና። እሺ ምንድነው እንደዚህ ተጎሳቆላችሁት? ምንድነው ልብሳችሁ ሰላም? ምንድነው ይብላችሁ ልብስ? ሰራተኛ ልጅ እንዴ? አንቺ ለምን ይሄን ያህል ጊዜ ጠፋሽ? ወይ ሰላም ይምላል ስላልቻልኩ እኮ ወጥቼ እኮ አይደለም ሰላም። ምንድነው እንደዚህ? እሺ አሁን አብረሽን ትሆኛለሽ? ሰላም ለጊዜው አልችልም፣ ግን ሰላም እየመጣውን ቢሆን ጠይቃችኋለሁ። እሺ እናንተ ግን በርቱ። እሺ ሰላም ናችሁ? ሰላም ናችሁ? ስለ ልጆቹ አንዳንድ ጥያቄ ልጠይቅሽ ነበር። ማለቴ መረጃ እንድትሰጪ ፈልገን የመጣ። ምን እኔ ከስንቱ ልሆን ብላችሁ ነው? እባካችሁ ቀኑን በሙሉ በስራ ነው። አንድ ጊዜ ሳጸዳ። ልጆቹ እኮ ራሳቸውን መንከባከብ ጀምረዋል። እስኪ የልጆችን መኝታ ቤት ልታሳይኝ ትችያለሽ? ኧረ አሳያችኋለሁ። ግቡ።
ይኸው የሰላማዊትና የኢያሱ መኝታ ቤት እንግዲህ ይሄ ነው። ህፃንየው ማታ ማታ ስለሚያስቸግር ከኔ ጋር እዛኛው ክፍል ነው የምንተኛው። ደህና ነው። እንዴት ሰላም ነው? ሰላም ነው። ሰላም ነው። ይቅርታ ምን ልርዳችሁ? እሺ ታዲያ ምን ልርዳችሁ? ይቅርታ አቶ ሰለሞንን ያውቁታል እንዴ? በደንብ እንጂ አብሮ አደግ ጓደኛዬ ነው። ከሚስቱ ከተለያዩ ወዲህ ልጆችን ጠይቂያቸው ስለማላውቅ ዛሬ አመጣጤ እነሱን ልያቸው ብዬ ነው። በጣም ደስ ይላል። ታዲያ የፈለጋችሁትን አገኛችሁ? አይ አቶ ሰለሞንን ፈልገን ነበር። እንዳጋጣሚ ሆኖ ቤት የሉም። ምን ታደርገዋለህ? አቶ ሰለሞን የስራው ባህሪ ሆኖ መች ለአንድ ደቂቃ እንኳን ከቤቱ ለመቀመጥ ይመቻል። እናመሰግናለን። እኔም አመሰግናለሁ። እሺ ቴንክ ዩ። አቶ ሰለሞንን ፈልገን ነበር። አሁን አይመጡም? አይ እንደው አሁን እንኳን አይመጣም። ሲመሻሽ ወይም እንደው ሊነጋ ሲል ነው የሚመጣው ጀሌዎቹ ጋራ። ይቅርታ አልገባኝም። ጀሌዎቹ ሲሉ ምን እንደው ጋሽዬን አጅበው የሚመጡት በየቀኑ የሚቀያይራቸውን ሴቶች ማለቴ ነው። እና አሁን አናገኛቸውም ማለት ነው? እሱንም እኮ እንደው በጤናው ከመጣ ነው እንጂ መጠጡ አንቀማምሶ ስለሚመጣ ለንግግር ያስቸግራቸዋል። እንዴ ትቸገራላችሁ። እንደዛ ከሆነ ልጆቹን ማን የሚንከባከባቸው? እንዴት ማለት? ትምህርት ቤት አድርሶ ነው ሹፌራቸው ይመልሳቸዋል። ቤትም ቢሆን ሰራተኛ ይቷለች። እኔስ ብሆን እነሱን ለመንከባከብ አንሳለሁ እንዴ? እናመሰግናለን። ያው የሰላማዊትና የኢያሱ መምህር እንደሆንሽ ነግረሽኛል። እስኪ ስለ ኢያሱ የምታውቂውን ነገር የትምህርት ሁኔታም ሆነ ስለ ስነ ልቦናዊ ጉዳይ የምታውቂውን ነገር አስረጅ። ኢያሱ ስመለከተው የሚከታተለው ሰው ያለ አይመስለኝም። ምክንያቱም የቤት ስራውን ሰርቶ አይመጣም፣ ክፍል ውስጥ አይሳተፍም፣ ክፍል ውስጥ እንዲሁ የሚሰጠውን ኖትም አይገለብጥም። የልብሱ ንጽህናም ከጊዜ ወደ ጊዜ እየባሰበት መጥቷል። ሁሌም አንድ አይነት ምግብ ይዞ ስለሚመጣ የመመገብ ፍላጎትም የለውም። ይህን ምክንያቱን ለመጠየቅ በልጁ በኩል ቤተሰቦቹን ባስጠራም መልስ የሚሰጠኝ ሰው ግን አላገኘውም። በአጠቃላይ የሆነ ችግር ውስጥ እንዳለ በግልጽ ይታያል። ህፃን ሰላምንስ በተመለከተ የምትይኝ ነገር ይኖራል? እሷም እንደ ኢያሱ ተመሳሳይ ባህሪ ያላት፣ እንዲሁም እሷ የሚቆጣጠራት ሰው ባለመኖሩ ክፍል ውስጥ ትተኛለች። የመማሪያ ደብተሯን በሙሉ ይዛት መጣም። ከወንድሟ ጋርም ከውጭ ከህፃናቶች ጋር ወጣው ሲጫወቱ አይታዩም። በህፃኗ በኩል ቤተሰቧን አስጠርቼ እሷን ለማናገር ስሞክር አባቷ እያመሸ እንደሚመጣና ቴሌቪዥን ሲያዩ አምሽተው እንደሚተኙ ተረድቻለሁ። የሰላማዊት ከህፃነት ጀምሮ እያስተማሯት እንደሆነ ሰምቻለሁ። እስኪ ስለ ሰላማዊት ያለውትን ነገር ይግረሙ። ሰላማዊትን ያው ከመጀመሪያ ጀምሮ ያስተምራታለሁ። ችሎታዋ ከጊዜ ወደ ጊዜ እየወረደ እየቀነሰች መጣች። ንጽህናዋን የምትጠብቅ የነበረች ልጅ አለባበሷ ወርዶ የቆሸሸ ልብስ እየለብሳ መምጣት ጀመረች። ይህንን ለመጠየቅን የሞክር የነበረ በተደጋጋሚ ደግሞ ክፍል ላይ በምትማርበት ሰዓት ሀሳቧ ሌላ ቦታ ይሰረቃል፣ እንደሚሰረቅም ይታወቃል። ይህንን ችግር የምክር አገልግሎት ለመስጠት ደጋግሜ ብጠይቃትም አንገቷን ከመድፋት ውጭ ሌላ ምንም መልስ ልትሰጠኝ አልቻለችም። የተባለውን ነገር ለማረጋገጥ እዚሁ ድረስ ስለመጣችሁ በጣም ማመሰግን አመሰግናለሁ። ያው እንደተባለው እኔ ያለኝ ኬክ ቤት እንጂ እንደምታዩት መጠጥ ቤት አይደለም። ሌላው ልጆቹ እኔ ጋር እንዲሆኑ ከተፈቀደልን ያዘጋጁት መኖሪያ ቤት አለ፣ እሱን ላሳያችሁ እችላለሁ።
በአማራ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት የባህር ዳር ከተማ ወረዳ ፍርድ ቤት ግንቦት 26 ቀን 2008 ዓ.ም ዳኛ ታደሰ መኮንን ችሎቱ የዕለቱን ስራ ጀምሯል። በዛሬው ዕለት የምንመለከተው ጉዳይ በአመልካች ወይዘሮ ሰናይትና በተጠሪ አቶ ሰለሞን መካከል ያለውን ጉዳይ ነው። ግራ ቀኙ ቀርበው እንደሆነ ይጠሩ። ወይዘሮ ሰናይት አቤት ቀርቤያለሁ። አቶ ሰለሞን አቤት ቀርቤያለሁ። ጠበቃ ኃይለ ኢየሱስ ደምሴ ጠበቃ ተገኘ ተሸሽጎ። አቶ ሰለሞን አቤቱታው ደርሶት መልሶን በሬጅስትራር በኩል አቅርበዋል? አዎ። ወይዘሮ ሰናይትም መልሶን አያይዘዋል? አዎ አያይሻለሁ። በዛሬው ዕለት መዝገቡ የተቀጠረው የግራ ቀኛቸውን የቃል ክርክር ለማዳመጥ ነው። በዚህ መሰረት በመጀመሪያ አመልካች አቤቱታዎትን ያቀርቡ። አመሰግናለሁ። ክቡር ፍርድ ቤት በትዳር ህይወታችን እኔና እሱ 2 ልጆችን አፍርተናል። ታላቋ ሰላማዊት ትባላለች፣ የ12 ዓመት ልጅ ነች። ታናሹ ኢያሱ ይባላል፣ የ8 ዓመት ልጅ ነው። ጋብቻው ሲፈርስ ፍርድ ቤቱ ልጆቹ ከአባታቸው ጋር እንዲቆዩ ውሳኔ ሰጥቶ ነበር። አሁንም ቢሆን ልጆቹ ያሉት ከአባታቸው ጋር ነው። ነገር ግን ክቡር ፍርድ ቤት አባትየው ለልጆቹ ተገቢውን የሆነ እንክብካቤ እያደረገላቸው ስላልሆነ ልጆቹ በጣም እየተጎዱ ነው ያሉት። ስለዚህ የልጆቹ አሳዳጊና ሞግዚት ለአመልካች እንዲሆን ለመጠየቅ ነው ይሄን አቤቱታ ያቀረብኩት። ይህንንም ስል ተጠሪ በተጨባጭ እያደረጋቸው ያሉ ለልጆቹ እድገት ጠንክ የሚሆኑ ችግሮችን በማስረጃ በማስደገፍ በማቅረብ ነው። አንደኛ በመጠጥ ሱስ የተነከረ አብዛኛውን ጊዜ ውጭ አምሽቶ ስለሚመጣ ለልጆቹ ተገቢውን የሆነ እንክብካቤ ያደርግላቸው። ሁለተኛ አምሽቶ በሚመጣበት ሰዓት በጣም ስለሚረብሽ ጎረቤት እስከማማረር ድረስ ደርሷል። ታላቋ ልጅ ይህን ሁሉ ጉዳይ ከእንቅልፏ ተነስታ ስለምትከታተል በሀሳብና በጭንቀት በጣም ተረብሻ ነው ያለችው። ሶስተኛ ለልጆቹ ተገቢውን የሆነ እንክብካቤ እያደረገላቸው ስላልሆነ ልጆቹ በትምህርታቸው በጣም አሽቆልቁለዋል። ንጽህናቸው አይጠበቅም፣ የትምህርት ፍላጎታቸው ቀንሷል። ታላቋ ልጅ በዲሲፕሊን ችግር ትምህርት ቤት ውስጥ እየታየች ነው ያለችው። ትምህርት ቤቱ አባትየውን ስለ ልጆቹ ባህሪ ለመነጋገር ተብሎ ትምህርት ቤት ድረስ ቢጠራ እሱ ግን ለመሄድ ፈቃደኛ ባለመሆኑ ትምህርት ቤቱ በልጅቷ ላይ የስነ ምግባር እርምጃዎችን ለመውሰድ እየተገደደ ነው ያለው። የመጨረሻ እርምጃ እየተወሰደ እንዳለም ታውቋል። ይሄን ደግሞ እማኝ ምስክሮች አሉ። አንደኛው የቤት ዘበኛ የነበረ አቶ አለሙ ነው የሚባለው፣ የቤት ጥበቃ ይቅርታ። ሁለተኛ ወይዘሪት ስንቅነሽ ትባላለች፣ የቤት ሰራተኛ የነበረች ነች። ሶስተኛ መምህር ስንቅነሽ አለች፣ የልጆቹ መምህር ናት። ሌላው ግን የጽሁፍ ማስረጃዎች አሉኝ። አንደኛው የህፃን ኢያሱና የሰላማዊት የትምህርት ማስረጃቸው ውጤት አለ። ሁለተኛ ደግሞ የትምህርት ቤቱ መማክርት አባላት ስለ ልጆቹ ባህሪ የሰጡት አስተያየት አለ። ሁለቱ ማስረጃዎች ናቸው ወረቀት። አመሰግናለሁ። እሺ ተጠሪ ምን ክርክር ነው የሚያቀርቡት? የተከበረው ፍርድ ቤት የአመልካችን አቤቱታ እንደተመለከት ነው ተጠሪ የሞግዚትነት ግዴታቸውን አልተወጡም፣ ልጆችን አልተንከባከቡም፣ አልተከታተሉም፣ ንጽህናቸውንም አልጠበቁም። ስለዚህ የሞግዚትነት መብቱ ለእኔ ይሰጠኝ የሚል ነው። በእርግጥ በትዳር በቆዩበት ጊዜ 2 ልጆች መውለዳቸው አይካድም። ነገር ግን ፍቺ ከተፈጸመ በኋላ የሞግዚትነቱ መብት ለደንበኛ የተሰጧቸው ልጆችን በመንከባከብ ንጽህናቸውን በመጠበቅ በማሳደግ ላይ የሚገኙ ሲሆን አመልካች ያቀረቧቸው ምክንያቶች ተጠሪ በስካር ሱስ የተጠመዱ ስለሆኑ ይሰክራሉ፣ ልጆችን አይንከባከቡም የተባለውን በተመለከተ ተጠሪ በስካር ሱስ ተጠምደው አያውቁም፣ የተጠመዱም አይደሉም። ይልቁንም ከልጆቻቸውና ከራሳቸው ኃላፊነት ውጪ ስራ ሰርተው አገርንም ወገንንም ልጆቻቸውንም የሚጠቅሙ ታላቅ ሰው በመሆናቸው በዚህ ረገድ የቀረበው የመከራከሪያ ነጥብ ወይም የዳኝነት ጥያቄ ተቀባይነት የለውም ይባልልን። ውጭ ያድራሉ የተባለውን በተመለከተ ውጭ አድረው አያውቁም። ለስራ በሚሄዱበት ጊዜ በስራ ምክንያት ውጭ ያድሩ ካልሆነ በስተቀረ መቼም ቢሆን በአገር ውስጥ እያሉ ውጭ አድረው የማያውቁ በመሆኑ በዚህ አግባብ የቀረበውም ጥያቄ ለማስመሰል የቀረበ በመሆኑ በዚህ አግባብ የቀረበው የዳኝነት ጥያቄም ተቀባይነት የለውም ይባልልን። ልጆቻቸውን ተገቢውን እንክብካቤ አያደርጉም የተባለውን ስራ ላይም እያሉ እንኳ ቢሆን በስልክ በመደወል ከቤት ካሉ ሰራተኞች ጋር በመነጋገር የልጆቻቸውን ሁኔታ በየዕለቱ በየሰዓቱ በመከታተል ተገቢውን ክትትል በማድረግ ልጆቻቸውን የሚንከባከቡና እያሳደጉ ያሉ በመሆኑ አይንከባከቡም አያሳደጉም የተባለውም ጉዳይ ተገቢነት የለውም ተብሎ ውሳኔ ይሰጥልን።
ወደ ቤት ሲገቡ ራሳቸውም እየሰከሩ ጎረቤቱንም ጭምር ልጆቻቸውንም ይረብሻሉ የተባለውን በተመለከተ አንድም ጊዜ ሰክረው ገብተው አያውቁም። ይልቁንም በጎረቤቶቻቸውና በሰፈሩ የታወቁ ታላቅ ሰው ራሳቸውን ክብራቸውን ጠብቀው ልጆቻቸውን እያሳደጉ እየተንከባከቡ ያሉ ከሳቸውና ከቤተሰባቸው አልፎም ለጎረቤቱም በጣም የታወቁና ትልቅ ሰው በመሆናቸው እየሰከሩ ይገባሉ ተብሎ የቀረበው ተገቢ ያልሆነ ውንጀላ በመሆኑ በዚህ አግባብ የቀረበው የዳኝነት ጥያቄ ተቀባይነት የለውም ተብሎ ውድቅ ይደረግልን። ልጆቻቸው ክትትል አያደርጉም የተባለውን በተመለከተ በየጊዜው በየሰዓቱ ያው ቀደም ሲል እንደገለጽኩት ክትትል ያደርጋሉ፣ ልጆቻቸውን ይንከባከባሉ። ንጽህናቸውን አይጠብቁም ለተባሉት ልጆች ንጽህናቸውን ለመጠበቅ በእድሜ ደረጃም ቢሆን ያነሱ ናቸው ባይባልም እሳቸው በሚኖሩበት ሰዓት ልጆቻቸውን ንጽህናቸውን እንዲጠብቁ በመምከር በማነጋገር ንጽህናቸውን እየጠበቁ ልጆቻቸውን እየተንከባከቡ የሚገኙ ናቸው። ለስራ በወጡበት ጊዜም ሳይቀር ቤት ያሉ ሰራተኛን በመንገር ንጽህናቸውን እንድትከታተል እያደረጉ እየተከታተሉ ነው ያሉ። ትምህርታቸው ቀንሷል የተባለውን በተመለከተ በእናትና በአባት መለያየት ምክንያት ልጆቻቸው የራሳቸው ተጽዕኖ ያሳደረባቸው ካልሆነ በስተቀር በተጠሪ በኩል ትምህርታቸውን እንዲከታተሉ እገዛ በማድረግ ትምህርት ቤትም ሲጠሩ በመሄድና መምህራን ጋር በመነጋገር የልጆቻቸውን ችግር እየፈቱ የሚገኙ በመሆኑ ትምህርታቸው ቀንሷል የተባለው ካለመከታተል የተነሳ ሳይሆን እናትና አባት በመለያየታቸው ልጆች ባደረባቸው ተጽዕኖ ነው ከሚባል በስተቀር የተጠሪ ምንም አይነት ችግር ተፈጥሮባቸው ስላልሆነ በዚህ አግባብ የቀረበውም ዳኝነት ተቀባይነት የለውም ተብሎ ውድቅ ይደረግልን። በአጠቃላይ አመልካች ያቀረቡት ጥያቄ የልጆችን ሞግዚትነት ለመውሰድ ያሰቡት ከተጠሪ በሚገኘው የልጆች ቀለብ ኑሯቸውን እየደጎሙ ለመኖር አስበው እንጂ በክሱ የተዘረዘሩትን ምክንያቶች ተጠሪ አንድም ጊዜ ፈጽመውት የማያውቁና በማስረጃም ያልተደገፈ ይልቁንም ተጨባጭነት የሌለው ሆን ተብሎ የቀረበ ስለሆነ ያቀረቡት አቤቱታ ተቀባይነት የለውም። የሞግዚትነት ሁኔታውም ባለበት ሁኔታ በአባታቸው ይቀጥል ተብሎ ውሳኔ እንዲሰጥልን ዳኝነት እንጠይቃለን። አመልካች ማጠቃለያ ሀሳብ አለዎት? የተከበረው ፍርድ ቤት የቀረበው አቤቱታ ያለ ማስረጃና ያለ ምስክርና ያለ ማስረጃ ነው የቀረበ በሚል የቀረበውን በሚመለከት የቀረበው አቤቱታ በሰነድ ማስረጃና በሰው ምስክር ተጠናቅሮ የቀረበ በመሆኑ ተቀባይነት የለውም። አመልካች ልጆቹ እንዲሰጧት የምትጠይቀው እንደ ተጠሪ አባባል ተጠሪ በሚቆርጠው ተቆራጭ ለመደጎም ሳይሆን በቂ ገቢ አላት፣ ከራሱ አልፎ ልጆችንም ሊደጉም የሚችል በቂ ገቢ ስላላት በዚህ በኩል የቀረበው መከራከሪያ ተቀባይነት የለውም ይባልልን። በሌላ በኩል አመልካች ልጆቹን ለማየት ፈቃደኛ አልነበረችም በሚል የቀረበው መከራከሪያም ቢሆን ልጆቹን እንዳታይ የተደረገው በተጠሪ ድርጊት ማለትም ልጆቹን እንዳታገኝ ካላቸው ፍላጎት የመነጨ እንጂ የተጠሪ ችግር ሆኖ የአመልካች ችግር ሆኖ አይደለም። ስለዚህ ይሄም ተቀባይነት የለውም ተብሎ ለልጆቹ መልካም አስተዳደግና የተሻለ የትምህርት እና የተሻለ እውቀት ለመገቤት እንዲያስችል ሞግዚትነቱ ከተጠሪ ተነስቶ ለአመልካች እንዲሰጥ ጠይቃለሁ። የተከበረው ፍርድ ቤት። እሺ፣ የግራ ቀኛቸውን ክርክር አዳምጠናል። አሁን ፍርድ ቤቱ ለሚጠይቃቸው ጥያቄ መልስ ትሰጣላቸው። መጀመሪያ መጠየቅ የሚፈልገው ተጠሪን ነው። እርስዎ ስለ ልጆች ሁኔታ ከትምህርት ቤት መምህራናቸው ጋር ተመካከር ያለው ብለዋል። ምን ያህል ጊዜ ቀርበው ተነጋግረዋል? አንድ ሁለት ጊዜ ተጠርቼ ሄጄ አናግሬያቸዋለሁ። አንዴ ነው ወይስ ሁለቴ? ለይተው ይናገሩ። አንድ ጊዜ። ስለምንድን ነው የተነጋገሩት? ያው የልጆቹ የትምህርት ሁኔታ ዝቅ ማለትና ታላቅየዋ የባህሪ ለውጥ አምጥታለች ተብዬ ነው። ስለ ችግሩ መንስኤ፣ ስለ ልጆ ባህሪ ሁኔታ፣ በልጆ ላይ ስለሚያሳድረው የስነ ልቦና ችግር ምን ተነጋገሩ? ሁሉንም ነገር በደንብ ተነጋግረናል። ያው ለልጅቱም ምክር ለግሰናታል። ከዚያ በኋላ ምን መሻሻሎች አገኛቸው? አሁን በምን ሁኔታ ላይ ነው ያለችው? መምህራኑን አግኝተው አነጋግረዋል? ጊዜ ስላልነበረኝ አላነጋገርኳቸውም። ስለዚህ በልጆ ላይ ለውጥ ይኖር አይኖር አያውቁም ማለት ነው። ያው ቢኖርማ ይጠሩኝ ነበር ብዬ ነው፣ ጠርተው ያናግሩኛል ብዬ ነው። እስቲ ልጆ ትልቋ ዘንድሮ በአንደኛው ሴሚስተር እንዴት ነው አብሬጇ? ደረጃዋስ ከክፍል ተማሪዎች ምን ያህል ነው? ይሄንን አረጋግጠው መንገር ይችላሉ? ያው ትምህርቷ ብዙም ለክፉ የሚሰጥ አይደለም። በእርግጥ ትንሽ ለውጥ አላት። ያው ለውጦች አሏት። አያውቁም ደረጃውን? የሚከብደውን ትምህርት፣ በልዩ ሁኔታ የሚወደው ነገር ካለ
ተሰጥኦ ካለው እነዚህን ነገሮች አያውቁም። ልጆቹን በሳምንት ስንት ጊዜ ያገኟቸዋል? ያው አገኛቸዋለሁ። መጠጥ ይጠጣሉ? ያው እንደ ማንኛውም ሰው መቼስ በእርግጥ የስራዬ ጸባይ ሆኖ መቀማመስ አይቀርም። ወደ ቤት በስንት ሰዓት ነው የሚገቡት? ስራዬ እንደጨረስኩ በጊዜ ነው የምገባው። በእርግጥ አንዳንድ ጊዜ ላመሽ እችላለሁ። ልጆች የተሰጣቸውን የቤት ስራ መስራታቸውንና ለመስራታቸውን ማጥናታቸውንም የሚከታተለው ማን ነው? እኔም እንዳደረሰኝ እቆጣጠራለሁ። ሰራተኛዋም አለች። በዛ ላይ አሁን በቅርቡ አስጠኝ ለመቅጠር ጥናት እያደረኩ ነው። በዚያ ላይ ደግሞ ልጆቹ ይሄን ያህል ቁጥጥር የሚፈልጉ አይደሉም። ጥሩ ጸባይ ነው ያላቸው፣ እግዚአብሔር ይመስገን። እሺ፣ ከዚህ በኋላ ደግሞ የምንጠይቀው አመልካችን ነው። እርስዎ ልጆች እኔ ጋር ሆነው እንዲያድጉ ይወሰንልኝ ነው እያሉ ያሉትና አባታቸው በሚቆርጥላቸው ገቢ ለመተዳደር ነው ወይስ የራስዎ ገቢ ያለዎት? ይህን ስንል የምንጠይቀውት ገቢ ከሌለዎት ልጆቹን መውሰድ አይችሉም ለማለት ሳይሆን ስለ አጠቃላይ ሁኔታው ለማወቅ ነው። አዎ የራሴ የሆነ ገቢ አለኝ። ክቡር ፍርድ ቤት ሺሻ ቤት ነው። በዛ ላይ የምትኖረውም እዛው ነው። ሳይፈቀድልዎት አይናገሩ? ይቀጥሉ። አይደለም የከፈትኩት ኬክ ቤት ነው። የንግድ ፍቃዱንም ቢሆን አብሬ አያይዤዋለሁ። የንግድ ፈቃዱ እኮ አትክልት ቤት ወይም ኬክ ቤት ሊል ይችላል። ግን ምን አይነት አትክልት የሚለው ነው ክቡር ፍርድ ቤት? ጫት ቤት ነው። ጫት ይቃማል፣ ሺሻ ይጨሳል፣ ይጠጣል። እኔ ለልጆች ለማደግ የሚሆን ቦታ አይደለም ክቡር ፍርድ ቤት። መናገር የሚፈልጉ ከሆነ በተራው አስፈቅደው ይናገራሉ። አመልካች በአሁኑ ሰዓት የመኖሪያ አድራሻዎት የት ነው? ደብረ ታቦር ነው የምኖረው። እንግዲህ ከባህር ዳር ወስዶ ደብረ ታቦር እኔ እኮ ምን ለማለት ፈልገው ነው? አይ ማለት ለልጆቹ አየሩ ሲቀየር ያስቸግራቸዋል ብዬ ነው ክቡር ፍርድ ቤት። ያው ሳይፈቀድለው ታይናገሩ ተብለዋል። ካሁን በኋላ እንዲህ ቢያደርጉ ፍርድ ቤቱ ተገቢውን እርምጃ ለመውሰድ ይገደዳል። ከፍቺው በኋላ ምን ያህል ጊዜያት ልጆችዎን አግኝተዋል? 3 ጊዜ አግኝቻቸዋለሁ። ነገር ግን እየሄድኩ ማገኛቸው እዛው ትምህርት ቤት ነው። መምህራኖችም ቢሆን አናግራቸዋለሁ። በስልክስ? በስልክም 2 ጊዜ አግኝቻቸዋለሁ። ነገር ግን ብዙ ጊዜ በስልክ ለማግኘት የማደርገው ሙከራ ተሳክቶልኝ አያውቅም። ወይ ልጆቹ ተኝተዋል ይባላል፣ ወይ ደግሞ ስልኩን የሚያነሳው ሰው ይጠፋል። እስካሁን ልጆቹን ያዩዋቸው 2-3 ጊዜ ብቻ ነው ማለት ነው? ክቡር ፍርድ ቤት እኔ ህይወቴ ሙሉ በጥገኝነት ነው የኖርኩት። ከቤተሰብ ጥገኝነት ወደ ባል ጥገኝነት የእሱን እጅ እያየሁ ለአመታት ቆይቻለሁ። ትዳሬ ሲፈርስም ከፍተኛ የሆነ የመንፈስ ስብራት ደርሶብኛል። ነገር ግን ተወልጄ ባደግኩበት ሀገር ሀ ብዬ እንደገና ጠዋት ሳልል ማታ ሳልል ከወንዶች ጋር እኩል የጉልበት ስራ እየሰራሁ ይኸው ዛሬ የንግድ ቦታ ለማቋቋም ችያለሁ። ክቡር ፍርድ ቤት ባስፈለገ ጊዜ የሄድኩ ልጆችን ማየት ያልቻልኩት ካለው የሀገሩ ርቀት አንጻር ከምኖረው የኑሮ ደረጃ አንጻር ስለሆነ ብቻ ነው። እሺ፣ ከዚህ በኋላ የምንሄደው ጭብጥ ወደ መመስረትና ማስረጃ መስማት ነው። የተከበረው ፍርድ ቤት ማስረጃ ለምን ይሰማል? ሁለታችንም ያሉን ማስረጃዎች ባለፈው ቀጠሮ በተሰጠን ትዕዛዝ መሰረት ለፍርድ ቤቱ ማህበራዊ ሳይንስ ጽሕፈት ቤት አቅርበን እነሱም የውሳኔ ሀሳብ ሰጥተዋል። ስለዚህ እነሱ በሰጡት ውሳኔ ሀሳብ መሰረት እንዲወሰንልን ነው የምንጠይቀው። የተከበረው ፍርድ ቤት በእኛ በኩል በማህበራዊ ሳይንስ ባለሙያ የተሰጠውን የውሳኔ ሀሳብ ወይም ማስተያየት በመቃወም አቤቱታ አቅርበናል። ስለዚህ ማስረጃዎች ሳይሰሙ ውሳኔ መሰጠት ስለሌለበት ማስረጃዎች ሊሰሙልን ይገባል። የማህበራዊ ሳይንስ ጽሕፈት ቤት በሰጠው አስተያየት ላይ ያቀረባችሁትን ክርክር ፍርድ ቤቱ ተመልክቶታል። በተወሰኑ ነጥቦች ላይ የምስክሮችን ቃል መስማት አስፈላጊ ሆኖ አግኝተናል። ስለዚህ ምስክሮችን እንሰማለን። በመሆኑም አመልካች አቤቱታውን የሚያስረዱለትን ምስክሮች ያቅርቡ። ምስክሮች ካላችሁ ወደ ውጭ ውጡ። በመጀመሪያ ምስክሮች በምን ጉዳይ ላይ ነው እንደሚመሰክሩ አመልካች ያስመዝግቡ። የቀረቡት ምስክሮች 3 ሲሆኑ አንዷ መምህሯ ልጆቹን ከትምህርት ቤት ጋር የተያያዘ ችግር ያለባቸው መሆኑን አባትየው እንዲመጣ ጥሪ ተደርጎለት ለማናገር ፈቃደኛ እንዳልሆነ የሚመሰክሩ ሲሆን ጥበቃውና የቤት ሰራተኛዋ በቤት ውስጥ የተጠሪ ባህሪ ምን እንደሚመስል እንዲሁም ለልጆቹ እንክብካቤ የማያደርግ ስለመሆኑ ያስረዳሉ። ምስክሮች ይጠሩ። እሱ ላይ ማን ናቸው ምስክሮች? አመልካች ምስክሮች ማን ነው? ሰው አለሙታይ መሀል ላስፈጽሟቸው።
የአመልካች ጠበቃ መጀመሪያ ማን ይሰማልዎት? አቶ አለሙ ይሰሙልን የተከበረው ፍርድ ቤት። እሺ አቶ አለሙ ይቀመጡ። ሌሎቻችሁ ውስጥ ቆያላችሁ። እሺ አቶ አለሙ ሙሉ ስሞትን ለፍርድ ቤቱ ያስመዝግቡ። አለሙ ታዬ። እድሜዎት? 40። ስራዎት? ጥበቃ ስራ ነው የምሰራው። አድራሻዎት? ሽማቦ ክፍለ ከተማ ቀበሌ 09። ተጠሪን ያውቋቸዋል? አዎ አውቃቸዋለሁ። ጸብ ዝምድና አላችሁ? ዘመድ ነን። ዝምድናችሁ ምንድን ነው? የአንድ ሀገር ሰዎች ነን። ጸብስ አላችሁ? አረ የለንም። ለምንድን ነው የመጡት? ለነቃሽነት ነው። ለምስክርነት ማለት ሆነው? የአመልካች ጠበቃ ጥያቄውን ይቀጥሉ። እሺ የተከበረው ፍርድ ቤት፣ አቶ አለሙ የመጡት ለምስክርነት ነው። እስኪ በወይዘሮ ሰናይትና በአቶ ሰለሞን መካከል ያለውን ግንኙነት ለፍርድ ቤቱ በዝርዝር ያስረዱልኝ። ምን ግንኙነት አለ? ግንኙነታቸው እህልዋቸው እኮ ተቋርጧል። ይኸውም ከተፋቱ አመት ሊሆናቸውም አይደል? ከተፋቱ በኋላ ስለ ልጆች አያያዝና ስለ አቶ አለሙ ባህሪ ያለውን ሁኔታ ለፍርድ ቤቱ ያስረዱልኝ እስኪ። እንግዲህ እኔ እሱ ዘመዴ ነው ለኔ አይደለም እና እንጀራ የሚያወጣልኝ እሱ ነው፣ ባለውለታዬም ነው እና ግን እንደው ታቅ የሚበልጥ ነገር አለ የለም። እና እኔ ብዙ ጊዜ ታው ብዬ መክሬያለሁ፣ ዘክሬያለሁ። መቼም እንደው አብሮ በመኖሩም በዝምድናውም ቢሆን የሰው ቤት ሲፈርስ እያየሁ ዝም ብያ ላይም ብዬ ተው ይች ልጅ እንዳትፈታ ብዬ ተናግሬያለሁ። ይሄው ይች ልጅ ከፈታ በኋላ ነው እንደዚህ ሰላሙን አጥቶ ቁጭ አለው። ምንም ሰላም የለውም። ድሮም በቋፍ ነበር። ኋላም ልጆቹን ተው በስነ ስርዓት ይዘህ ኑር፣ ተው ይሄን እየጠጡ መረበሽ፣ ተው ጠጥቶ መስከር፣ ተው ልጆችንም አታስጨንቅ እያልኩ መክሬያለሁ። በሳምንት 2 ጊዜ 3 ጊዜ ቢመጣ ነው። መጦም እንኳን እንደው ልጆቹ ምን በሉ ምን ጠጡ ብሎ እንኳን አይጠይቅም። ጥፋተኛ ነው እና እንደው አጥፍቷል። ጥፋቱም ደግሞ እሷን የፈታ ጊዜ ነው። ታዲያ በልጆቹ ላይ ምን ችግር መጣ? ልጆቹ ማምን ይሆናሉ? ሰራተኛው አለች፣ ከትምህርታቸው ነው ኮንትራት ታክሲ ተይዞላቸው እየተመላለሱ ነው የሚማሩት። ምንም የገጠማቸው ችግር የለም እያሉን ነው አቶ አለሙ። አይ እንደ እናትም የሆነ አለ ብላችሁ ነው? እናታቸውን ጥላቸው የሄደች ጊዜ ነው እነሱም የተጎዱት። መቼም ልጅ እንደው ከቤት እናትና አባቱን ካጣ በናፍቆት መጎዳቱ ይቀራል ብላችሁ ነው? የተከበረ ፍርድ ቤት ሌላ ጥያቄ የለኝም፣ ጨርሻለሁ። የአመልካች ጠበቃ ዋና ጥያቄዎትን ይቀጥሉ። አቶ አለሙ ቃለ መሐላ የፈጸሙ ስለሆነ እውነት ይመሰክራሉ ተብሎ ነው የሚገመትና አቶ ሰለሞን የልጆች ሞግዚትና አሳዳጊ ሆነው በፍርድ ቤት መሾማቸውን ያውቃሉ? ጌቴ አሁን ባለው ሁኔታ ለሳቸውም ሞግዚት ያስፈልጋቸዋል። ለምን በቀጥታ የተጠየቁትን አይመልሱም? እንግዲህ በቀጥተኛ መልስ ካላችሁኝማ ዘወትር እኔና የቤት ሰራተኛዋ እስተኩለ ሌሊት ድረስ እሱን እየጠበቅን ከመኪና ደግሞ ሲወርድ ደግፈን ወስደን ካስተኛን በኋላ ደግሞ ጫማ ፈተን ደግሞ ሲያስመልሰው ደረቱን ደግፈን ውሃ እያጠጣን ደግሞ እንደገና ጠዋት ደግሞ ከእንቅልፉ ከቀሰቀስን እኔና እሷ እንግዲህ የሱ ሞግዚቶች ሆነን ኖርን ማለትም አይደለም። አረ ልጆችም ይሄን ያህል እንክብካቤም አድርገንላቸውም አናውቅም። ክቡር ፍርድ ቤት ምስክሩ አቋም ይዘው እየመሰከሩ ስለሆነ ከዚህ በላይ የምንጠይቀው ጥያቄ የለም። መጠየቅ የሚፈልጉትን መጠየቅ ይችላሉ። የተከበረው ፍርድ ቤት ጨርሻለሁ። እኔ የምናገረው ለሀቅ ነው። ለነገሩማ ዘመዴ እኮ እሱ ነው። ግን ምን ላገኝ ብዬ እኔ ዋሻለሁ? እሺ ተጠሪ መስቀለኛ ጥያቄ ይጠይቃሉ። የተከበረ ፍርድ ቤት ሌላ ጥያቄ የለኝም፣ ጨርሻለሁ። እሺ ፍርድ ቤቱ ማጣሪያ ጥያቄ ይቀጥላል። የጥበቃ ስራውን በሳቸው ቤት እስከ መቼ ድረስ ነው የሰሩት? እስተ ቅርብ ጊዜ ድረስ ነው። ወርም አይሞላኝ ሌላ ቦታ ሄጄ ገባሁ። በራስዎ ፈቃድ ነው የለቀቁ? አይ ክቡር ዳኛ፣ አረ እንዲያው ሆዴ ፍጀው ነው። ከዚህ ክስ በኋላ ነው? ለምን ለቀቁ?
አሃ የእንጀራ ገመድ የተበጠስ ሲለው ነው እንጂ። በጣም አመሰግናለሁ። ጨርሰናል፣ መሄድ ይችላሉ። ሁለተኛ ምስክር ይጠሩ። ሙሉ ስሞትን ለፍርድ ቤቱ ያስመዝግቡ። ስንቅነሽ ዘላለም። እድሜዎት? 32። አድራሻው? ባህር ዳር። የመጡበትን ጉዳይ ያውቃሉ? ለምንድን ነው? ለምስክርነት ነው የመጣሁት። አመልካች ጠበቃ ይጠይቁ። መምህርት ስንቅነሽ፣ አቤት። እስኪ ስለ አመልካች ክትትል የምታውቂው ነገር ካለ ለፍርድ ቤቱ አስመዝግቢልኝ። ህፃን እያሱ ንጽህናው አይጠበቅም። ሁል ጊዜም አንድ አይነት ምግብ ይዞ ስለሚመጣ የመመገብ ፍላጎትም የለውም፣ የትምህርት ፍላጎትም የለውም። ድሮ እንደዚህ አልነበረም። አሁን ግን ውጤቱን በጣም ቀንሷል። ችግሩን ለመወያየት ወላጆቹ እንዲጠሩ በኃላፊዎቼ በኩል ሙከራ እንዲደረግ አስደርጊያለሁ። ግን አባት ሊመጡ እንዳልቻሉ ተረድቻለሁ። እኔም ለኃላፊዎቼ ስለ ተማሪ ሁኔታ በጽሁፍ ማስረጃ አቅርቤያለሁ። መምህርት ስንቅነሽ፣ አቤት። እስኪ ስለ አመልካች ክትትል የምታውቂው ነገር ካለ ለፍርድ ቤቱ አስመዝግቢልኝ። እሳቸው ወደ 3 ጊዜ የመጣው እኔንም እርሰ መምህሩን አናግረዋል። ስለ ልጆቹ ጉዳይ እያሱ ሌላ ሰላም የምትባል የ6ኛ ክፍል እህት አለችው። የተከበረው ፍርድ ቤት ከዚህ የተለየ የማስመሰክረው የለኝም፣ ይበቃኛል። ተጠሪ መስቀለኛ ጥያቄ ያለዎት? የልጁ አባት ትምህርት ቤት መጣው አቶ ሰለሞን ማለት ነው። ከትምህርት ቤቱ ኃላፊዎች ጋር አልተነጋገሩም? እኔ አልመጣም አላልኩም። እኔ እያልኩ ያለሁት ወደ 5 ጊዜ እንዲመጡ ቢደረግም መምጣት እንዳልቻሉ ነው የተናገርኩት። ታዲያ እንዴት አልመጣም ብለሽ ልትመሰክሪ ነው? ታዲያ ምን ለመመስከር ነው የመጣሽው? አልመጣም ለማለት ነው? እኔ አልመጡም አላልኩም። እንደዛ ቢሆን ግን መጀመሪያ ወላጅ እንዲመጣለት የጠየቀውን መምህር ነው እንዲያገኝ የሚደረገው። ምስክሯ የምታውቀው መስክራለች። እርስዎ ሄጄ ነበር የሚሉ ከሆነ የራስዎትን ምስክር አቅርበው ያሰማሉ። ሌላ ጥያቄ ካለዎት ይቀጥሉ። የተከበረው ፍርድ ቤት ሌላ ጥያቄ የለኝም። አመልካች ድጋሚ ጥያቄ መጠየቅ ይችላሉ? ድጋሚ ጥያቄ የለኝም የተከበረው ፍርድ ቤት። አመልካች ድጋሚ ጥያቄ የለኝም ያሉ ስለሆነ የፍርድ ቤቱ ማጣሪያ ጥያቄ ይቀጥላል። እርስዎ እያሱን ምን ያህል ትምህርት ነው የሚያስተምሩት? 2ኛ ክፍል ስለሆነ ሁሉንም ትምህርት ነው የማስተምረው። ምን ያህል ጊዜ ያስተማሩት? አምና ምን ነኝ ያስተማርኩት። በአምናውና በዘንድሮ ውጤት መካከል ልዩነት አለው? በጣም ትምህርት የመቀበል አቅሙ በእጅጉ ቀንሷል። የመፍዘዝና የመተከዝ ዝንባሌ ይታይበታል። እንዴ ቆይ አንቺ ስትዩ ሌላ ስራ የለሽም እንዴ? የኔ ልጆች ስትከታተይ ነው እንዴ የምትወዩ? ለኔም የቀለም ልጄ ነው፣ እንድከታተለው ሙያ ያስገድደኛል። አቶ ሰለሞን በተደጋጋሚ ጊዜ ነግረውታል፣ ሳያስፈቅዱ መናገር አይችሉም። ወይዘሮ ስንቅነሽ እናመሰግናለን፣ መሄድ ይችላሉ። እሺ አመሰግናለሁ። የተከበረው ፍርድ ቤት ሶስተኛዋ ምስክር ከአንደኛው ምስክር የተለየ የማታስረዳ ስለሆነ ምስክሮቻችን አሰምተን ያጠናቀቅን ስለሆነ በዚሁ ውሳኔ እንዲሰጠን ጠይቃለሁ። ተጠሪ በእናንተ በኩል የቀረበ ማስረጃ የለም። ስለዚህ ግራ ቀኛቸው ያቀረባቸውትን ክርክርና የማህበራዊ ሳይንስ ባለሙያ ከሰጠው የውሳኔ ሀሳብ ጋር በመመርመር የልጆችን አስተዳደግ አስመልክቶ ተገቢውን ውሳኔ እንሰጣለን። ከሰዓት በኋላ መመለስ ትችላላችሁ። የአሁኑን ችሎት ጨርሰናል። ችሎቱ የከሰዓት በኋላ ስራውን ጀምሯል። ለከሰዓት በኋላ የተቀጠረው የግራ ቀኛቸውን አቤቱታ መርምሮ ውሳኔ ለመስጠት ነው። ፍርድ ቤቱ መዝገቡን መርምሮ የሚከተለውን ውሳኔ ሰጥቷል። ውሳኔ አመልካች ባቀረቡት አቤቱታ ከተጠሪ ጋር የነበረን ጋብቻ በፍርድ ቤት ውሳኔ ሲፈርስ ፍርድ ቤቱ በትዳር ያፈራናቸውን 2 ልጆች አስተዳደግ በተመለከተ ከአባታቸው ጋር ሆነው እንዲያድጉ ፈቅዶ ስለነበር እስካሁን ድረስ ልጆቹ ከአባታቸው ጋር እየኖሩ ናቸው። ነገር ግን አባታቸው አንደኛ በመጠጥ ሱስ ውስጥ የተነከረና አብዛኛውን ጊዜ ውጭ የሚያደር በመሆኑ ለልጆቹ ተገቢውን ክትትል አያደርግላቸውም። ሁለተኛ ቤቱም በሚመጣበት ወቅት ሰክሮ ስለሚረብሽ ጎረቤት ጭምር እስከሚማረርበት ደረጃ ደርሷል። በዚህ ጊዜ ትልቋ ልጅ ከእንቅልፍ በመባነን ሁኔታውን ስለምታይ ጭንቀትና ሐዘን ውስጥ ገብታለች። ሶስተኛ ለልጆች ተገቢውን ክትትል ስለማያደርግላቸው በትምህርታቸው በጣም አሽቆልቁለዋል። ንጽህናቸውን አይጠብቁም። የትምህርት ፍላጎታቸውን በጣም ቀንሷል።
ትልቋ ልጅ የዲሲፕሊን ችግር ውስጥ እየገባች ነው። አባቷ በተለያየ ጊዜያት ስለ ልጇ ባህሪ ጉዳይ እንዲነጋገር በትምህርት ቤቱ ቢጠራም ለመሄድ ፈቃደኛ ሳይሆን በመቅረቱ ትምህርት ቤቱ በልጇ ላይ የስነ ስርዓት እርምጃ ለመውሰድ እየተገደደ እንደሆነ ታውቋል። የመጨረሻ ማስጠንቀቂያም እንደተሰጣት ታውቋል። በመሆኑም ይህ አባትየው የልጆቹን አስተዳደግ በሚገባው መንገድ እየመራው አለመሆኑን ስለሚያረጋግጥ ልጆቹን በጣም እየተበደሉ በመሆኑ ከኔ ዘንድ ሆነው እንዲያድጉ እንዲወሰነልኝ በማለት አቤቱታ አቅርባለች። ተጠሪም የተባሉት ድርጊቶች አለመፈጸማቸውን ክደው ተከራክረዋል። ፍርድ ቤቱም ግራ ቀኙ አለን የሚሏቸውን ምስክሮች በፍርድ ቤቱ ማህበራዊ ጽህፈት ቤት ዘንድ አቅርበው እንዲያሰሙ አዞ ይኸው ከተፈጸመ በኋላ የማህበራዊ ጽህፈት ቤት አስተያየቱን አቅርበው ከመዝገቡ ጋር ተያይዟል። ፍርድ ቤቱ ግራ ቀኙ አለን ያሏቸውን ምስክሮች መስማት አስፈላጊ ሆኖ በማግኘቱ የቀረቡትን የአመልካች ምስክሮች ሰምቷል። የቀረቡት ምስክሮች የመኖሪያ ቤት ጥበቃ የሆነው አቶ አለሙ ታዬና የህፃን እያሱ መምህር የሆነችው ወይዘሪት ስንቅነሽ ዘላለም ናቸው። ከቀረቡት ምስክሮች ፍርድ ቤቱ መረዳት የቻለው ተጠሪው በተለያዩ ምክንያቶች የልጆቹን ትምህርትና አስተዳደግ በተመለከተ በቂ ክትትል እያደረጉ አለመሆኑን ነው። በዚህ ምክንያት የልጆቹ የትምህርት አቀባበልና አስተዳደጋቸውም ጭምር ችግር ላይ እንደወደቀ ፍርድ ቤቱ ተረድቷል። በአንጻሩ ደግሞ አመልካች ለኑሮ መተዳደሪያ በማለት የከፈቱት ንግድ ድርጅት ተጠሪው እንደሚለው የመጠጥና ጫት ንግድ ስራ ሳይሆን የአትክልትና ፍራፍሬ ንግድ ድርጅት መሆኑን ፍርድ ቤቱ ከቀረበው የጽሁፍ ማስረጃ አረጋግጧል። አመልካች የሚኖሩትና የሚያድሩት በዚሁ ንግድ ቤት ውስጥ ነው በማለት ተጠሪ ያቀረበውን ክርክር በተመለከተ የአመልካች የመኖሪያ ቤታቸውና የንግድ ስራ የሚሰሩት በአንድ ቤት ውስጥ አለመሆኑን ከቀረበው ማስረጃ ለመረዳት ችለናል። በመሰረቱ ፍርድ ቤቶች የልጆችን አስተዳደግ በተመለከተ የሚሰጧቸው ትዕዛዞች ግራ ቀኙ የሚያቀርቧቸው አቤቱታዎችና ማስረጃ መሰረት እየተመረመሩ ሊቀየሩ የሚችሉ ናቸው። የፍርድ ቤት ውሳኔም የህፃናቱን ጥቅም መሰረት በማድረግ እንደሚመራ በህጉ ላይ በግልጽ የሰፈረ መርህ ነው። በመሆኑም ተጠሪው የልጆቹን አስተዳደግ እየበደለ ለመሆኑ ስለተረጋገጠ የልጆች አሳዳጊ እንዲሆን በፍርድ ቤት ተሰጥቶት የነበረው ስልጣን ተነስቷል። በምትኩ ለህፃን ሰላማዊትና ህፃን እያሱ ከወላጅ እናታቸው ጋር ሆነው እንዲያድጉ ይህ ፍርድ ቤት ውሳኔ ሰጥቷል። አባት ልጆቹን የመጎብኘት ፕሮግራም ግራ ቀኙ በስምምነት እንዲወስኑ ፍርድ ቤቱ እድል ሰጥቷል። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ።